ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ለየት ባለ ቪዲዮ በሚያምር የለሐም ወይ ስጋ ሩዝ ቡኻሪ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ ዩቲዩቤን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ ሁኑ። እኔ ስጋ ቀቅዬ ነው የምሰራው፣ ምክንያቱም የዚህ ሀገር ስጋ እኔ ብዙ ጊዜ ጠንካራ ነው የሚያጋጥመኝ። ስጋዬን እንደዚህ ጣድኩኝ እና ስጋዬ በስሎልኝ አወርጄዋለሁ። ያው ቪዲዮ ላይ ስላላሳየሁት ነው። እዚህ ድስቴን ጣድኩኝ፣ ዘይት አደረኩኝ። እዚህ ጋር ደግሞ አንድ ማንኪያ ሰምን አደረኩኝ። ሰምኑ ግዴታ አይደለም ከሌላችሁ ማለት ነው። ከዛ ካሮት ደግሞ እንደዚህ በተጋጨ እንደዚህ የተከተፈ ካሮት መጀመሪያ ዘይታችን ሞቅ ሲልልን እሱን እንጨምራለን። በጣም ቀላል አሰራር ነው ደግሞ ሲያምር ሲጣፍጥ። ይሄ በተለይ እንግዳ ምናምን ሲኖር በቃ ይሄ ነው ሰርታችሁ ማቅረብ ያለባችሁ። ለጀማሪዎች ራሱ በጣም ቀላል አሰራር ነው። እንደዚህ ካሮቱን ገልበጥ እያደረኩ መጥበስ ጀመርኩ። እንደምታዩት መልኩ ካሮቱ እንደዚህ ቀጫጭን መሆን አለበት። እሺ ከስር ትንሽ ሰምኑ ተደፍቶብኝ ነበረ፣ ቀልጦ ስለነበረ ያው ታዙ ላይ ተደፋ። እንደዚህ እናገለባብጠዋለን በደንብ። ከዛ እናወጣዋለን። በቃ ደረሳውን እዚህ ጋር እናወጣዋለን። እዚህ ጋር ደግሞ ዘቢብ አለኝ። በጥቁሩ ነው የተጠቀምኩት። እናንተ ያላችሁን መጠቀም ትችላላችሁ። ያው ጣዕሙ አንድ አይነት ነው፣ ከለሩ ነው እንጂ እሱን እንደዚህ ገልበጥ እናደርጋለን። አረ የዩቲዩብ ቻናሌን ሰብስክራይብ አድርጉልኝ ወዶች። ተው ግድ ይላችሁ እናንተ ምንም አይቀነስባችሁ። ምን ችግር አለው? ቪዲዮን አይታችሁ ስትወጡ ሰብስክራይብ ብታደርጉ ቤተሰብ ብትሆኑ ለእናንተ ባይጠቅማችሁም ለእኔ ይጠቅመኛል እኮ ወዶቼ። እና ደግሞ ዘይቱን አውጥቼ ሽንኩርቱ እንደዚህ በሽሮ የሚሉ ነበር የከተፍኩት በቀጫጭኑ ማለት ነው። እሱን እንደዚህ መጥበስ ጀመርኩኝ ማለት ነው። በጣም ቀላል ነው በነገራችን ላይ ሩዝ ቡኻሪ በለሐም ማለት ነው። በጣም ቀላል አሰራር ነው። ከዛ እንደዚህ መነካከት ጀመርኩ ሽንኩርቱ ማለት ነው። እንደምታዩት እዚህ ጋርም እየተጠበሰ ነው። እዚህ ጋር ደረቅ ቅመም፣ ወረቀ ለጋርና ሄል አደረኩኝ። ግዴታ አይደለም ይሄ ግን የፍላጎት ነው። ግዴታ አይደለም ግን ያው አድርጉበት ካላችሁ ሞር ስለሚያጣፍጠው ማለት ነው። ከዛ ቅመም እዚህ ጋር ከዝበራ፣ ከሙን፣ ፍልፍል አስዋድ፣ ኮሪያንደር እና ደግሞ ከሙን፣ ቆንዶ በርበሬ ማለት ነው። የተፈጨ ሶስቱ ቅመም ብቻ ነው መጨመር ያለባችሁ። ከሙን ያልተፈጨውም ካላችሁ ጨምሩ እሺ። ከወረቀ ለጋሩ ጋር እኔ ስለሌለኝ ነው እሺ ዶቺ። እንደዚህ በደንብ ሲጠበስ ስጋ የቀቀልኩት ስጋ እጨምረዋለሁ ማለት ነው። እንደዚህ እናንተ ነግራችኋለሁ፣ አለመቀቀልም ትችላላችሁ ስጋ ቶሎ የሚበስል ከሆነ ማለት ነው። እኔ ስጋዬ በጣም ደረቅ ስለሆነ ነው ያበሰልኩት። እንዲህ ሲጠበስልን ደግሞ ነጭ ሽንኩርት ማነው የተፈጨ ቲማቲም እናደርጋለን። እዚህ ጋር ደግሞ እኔ ቪዲዮ ውስጥ ያላስገባሁት ነጭ ሽንኩርት እኔ በኋላ ላይ ነው የጨመርኩት። ያው ቪዲዮ ላይ ታዩታላችሁ። ከሽንኩርቱ ጋር ነጭ ሽንኩርት የተፈጨና ዝንጅብል የተፈጨ አንድ ማንኪያ አድርጉ እሺ። እንደዛ አድርጉ። እኔ ቪዲዮ ላይ አላስገባሁት መጨረሻ ላይ ነው ትዝ ሲለኝ የጨመርኩት። እዚህ ጋር ደግሞ ቶማቶ ፔስት አደረግኩኝ፣ ሳልሳ ማለት ነው። እሱንም አድርገን እንደዚህ ጠበስ እናደርጋለን። በጣም በቀላል መንገድ ነው እያሳየኋችሁ ያለሁት። ሞክሩት፣ በጣም ነው የምትወዱት። ከዛ እንደዚህ ከደምኩት ማለት ነው እንደምታዩት። ከዛ በኋላ ያው ነጭ ሽንኩርትና ዝንጅብል በጣም የተፈጨ ስለሆነ ችግር የለም ከላይም ብትጨምሩት፣ ግን ከሽንኩርቱ ጋር ጨምሩትና አቁላሉት። እኔ የራስቸው በኋላ ነው የጨመርኩት እሺ። ላም የተደረገ ስለሆነ ችግር የለውም እንደዚህ ከላይም ብትጨምሩት ማለት ነው። ግን ከሽንኩርቱ ጋር አቁላሉት። እኔ ራስቸው ነው በኋላ ላይ የጨመርኩት። ከስጋውም ጋር ትንሽ አቁላልቸዋለሁ እኔ የተወሰነ ደቂቃ ማለት ነው። አቁላልቸዋለሁ እንደምታዩት። እንከድናለን እንደዚህ በማለም እንነካካለን እንዳይዝብን ማለት ነው። እሳቱ ደግሞ እየቀነሳችሁ ሽዶች እንዳያርባችሁ። ከዛ ትንሽ ውሃ የፈላ ውሃ እናደርግና ትንሽ ሁሉም ግብአት አንድ ላይ እንዲዋሃድና አብሮ እንዲበስል ትንሽ ውሃ አድርገን እንከድነዋለን። እንደዚህ ገልበጥ ካደረግን በኋላ እንከድነዋለን ማለት ነው። ከዛውን እዚህ ጋር እንከፍትና ከከድነን የተወሰነ ካበሰልን በኋላ ደግሞ ትንሽ እንከፍተዋለን። ጨው እናደርጋለን እንደ አስፈላጊነቱ ሳታበዙ ማለት ነው። እኔ እዚህ ጋር 3 የጨመርኩት ማንኪያው የመጨረሻ ትንሽ ስለሆነ ነው ሹዶች። በጣም ትንሽ ነው ማንኪያው፣ ለዛ ነው። ነጭ ሽንኩርትና ዝንጅብል ላይም ትንሽ ስላለ እንትን እንዳይለባችሁ ሞቅ እንዳይለው ሹዶች ማለት እንዳይበዛ። የትኛውን ቤት እንትን አይሉም። እዚህ ጋር ሩዜን ጨመርኩኝ።
አጥልዬ ያዘጋጀሁት ሩዝ ነበረ። ለአንድ ለ30 ደቂቃ ዘፍዝፌዋለሁ። ሩዙን አጥቤ ማለት ነው፣ በቀዝቃዛ ውሃ ማለት ነው። ሩዜን ጨመርኩኝ እንደምታዩት። ጨው እና ዘይት ብዙ አይወዱም ብዙ ቤት ማለት ነው። ያው የኔ ደግሞ ሰዎች ደግሞ ያው ብዙ ጊዜ ሩዝ ሰራ ነግሬያቸዋለሁ። የኔ ሰዎች ሩዝ እየበሰለ ነው እሺ የሚወዱት፣ ብስል ነው የሚወዱት። ደረቅ ሩዝ አይወዱም። እና እናንተ ውሃ ስትጨምሩ መቀነስ ትችላላችሁ። እንደዚህ ትንሽ ውሃ ተክተክ ሲልልኝ ውሃ መጠጥ ሲያደርግ ትንሽ ሩዙ እንዲህ በደንብ እናቀላቀለውና ከዛ በኋላ ቅድም የጠበስናቸው ካሮትና ዘቢብ እንዲሁም ደግሞ ሽምብራ ወይም ደግሞ ሁሙስ የተቀቀለውን ማለት ነው እሱን እንጨምራለን። ሁሉንም ማለት ነው እንደዚህ ከላይ እንጨምርና በደንብ እንለዋለን፣ እናቀላቅለዋለን። እንዴት እንደሚያምር እዩት። ማሻአላህ እዩት። ከዛ እንከድነዋለን። እንዲህ በደንብ መቀላቀል አለብን፣ በኋላ ስለማንነካካው ማለት ነው። ሩዙንም ወደ ውስጥ ገባ ገባ እናደርግና ከዛ በኋላ እንዲህ ካደረግን በኋላ እንዲህ ከስቲርድ እናለብሳለን ከላይ አለመኒውም ማለት ነው። አለመኒውም አልብሰን እንከድነውና ከዛ ውሃ እስኪመጥልንና በደንብ ብስል እስኪልልን ድረስ ከድነን በዝቅተኛ እሳት እንዳይቃጠልብን ወይም እንዳይለበልብብን በዝቅተኛ እሳት እንትን ብለን እንደዚህ ሲበስል እናወጣዋለን ማለት ነው። ማሻአላህ እዩት እንዴት እንደሚያምር። ደረጃ 1 ነው፣ የተጨበጨበለት ምግብ ነው። እና ሞክሩትና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እና ደግሞ ቪዲዮ ላይክ አድርጉ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። ኧረ ተው አበረታቱኝ። ወዴት ሄጄ ልክሰሳችሁ እንደው። እና ይሄን ይመስላል ሩዛችን ማሻአላህ። እኔ በዚህ መልኩ ወጥቶልኛል። እናንተ ሞክሩት። ስለተከታተላችሁን በጣም ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ያው ረመዳንም እየደረሰ ነው። ኢንሻአላህ አሪፍ ምግቦችን እየሰራው አቀርብላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ቴንኪው